ግመል በሚገዛበት ፍየል፣ ድግስ በሚደገስበት ቀሚስ፣ ላም በሚረባበት ወተት፣ ቤት በመንገዛበት ተከራይተን የምንኖረው። ጌታዬ ዓለም ጥሎን ሄዷል ስትባል እንደቀላል ከፊትና ከኋላ መሆን ብቻ መስሎ እንዳትሸወድ። ዓለም ጥሎን መሄድ አይደለም፣ 3 ዙር ደርቦናል። በዚህ ዘመን ስለምግብ መወደድ ወግና ግጥም የሚጻፍባት ምግብ ፖለቲካ የሆነባት ብቸኛው ሀገር የኛ ኢትዮጵያ ሳትሆን አትቀርም። ዓለም የፍየል ምርጥ ዘር ያረባ የሆዱን ጥያቄ ሲመልስ አንተ የኔ ዘር ነው ምርጥ እመኑ ትላለህ። አልገባን ግን ያንተ ምርጥ ዘር እንደ ፍየሏ ቁርጥና ለብለብ ይሆናል። ያንተ ዘር አሪፍ ጥብስ ይወጣዋል። ዘርህን አልጫና ቅቅል ልናደርገው እንችላለን። ዋናው ጥያቄ እዚህ ጋር ነው ተረግዞ የሚወለደው። እነሱ ይበላሉ፣ አንተ ትባላለህ። አንድ ባላባት ናቸው አሉ። ድግስ ደግሰው ብሉልኝ ጠጡልኝ እያሉ በመሃል በሩ አካባቢ ድምጽና ግርግር ይሰማሉ። አሽከርየውን ይጠሩትና ማነው በር ላይ የሚጮኸው ይሉታል። ሰውም አይደል ደሃ ነው ብሎ ይመልሳል። ምን ይሁን ይላሉ ታዲያ። አሽከር መለሰ እርቦናል ነው የሚሉት ጌታዬ። ባላባቱ በረጅሙ ይስቁና ደሃ መቼም የማያመጣው ቋንቋ የለም፣ ደግሞ እርቦናል ማለት ምን ማለት ነው ብለው ቁጭ። ምን እንዳልክ እንኳን የሚረዳልህ የለም። ወንድም የምሬን እኮ ነው። ሆድህን እየፎከትክ መፏከት አልሰለቸህም?